በየተናገረው እኛ ችለናል ብሎ እንዳይታበዩኝ እኔም ሚዲያሞያን በእጃቸው አሳልፌ አልሰጣቸው። ብዙ ነን በሚሉት እስራኤላውያን እጅ ከብዛታቸው ከጉልበታቸው ከሕዝብ አቅማቸው የተነሳ ትምክህት በልባቸው ከሞላ ድል አልሰጣቸው። እኔ ድል የሚሰጠው አሁን እንግዲህ ተራራ ተነስተው በሕዝቡ ጆሮ አውጃለሁ። ከሕዝቡ 22,000 ተመለሱ፣ 10,000 ቀሩ ይላል። እግዚአብሔር ጌዶንን ሕዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሂድ የሚለው እርሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሂድ የሚለው እርሱ አይሄድም አለው። ኢየሱስ ጌታ። ሕዝቡም ወደ ውሃው አወረደ። እግዚአብሔርም ጌዶንን ውሻ እንደሚጠጣ ውሃው በምላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ልጠጣ በጉልበቱ የሚበረከተውን ሁሉ ለብቻው አድርገው አለ። በእጃቸው ውሃ ወደ አፋቸው አድርገው የጠጡትን ቁጥር 300 ነበር። የቀሩት ሕዝብ ግን ውሃው ሊጠጡ በጉልበታቸው ተንበረከኩ ይላል። እግዚአብሔር ጌዶንን በእጃቸው ውሃ በጠጡት በ300 ሰዎች አድናቸዋለሁ፣ ሚዲያማውያንን በእጃቸው አሳልፌ እሰጣለሁ፣ የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አላቸው ይላል። እግዚአብሔር ጌዶንን ታላቅ ሰው ነው ብሎ ሲጠራ ጌዶን ራሱ የማይረባ ሰው ነበር። የሚገርማችሁ ራሱ ምንም ማረባ ሰው የሚለው ሰው እግዚአብሔር ከብዙ ሕዝብ መካከል አይደለም የጠራው። ምንም አረባ ያለው ሰው እግዚአብሔር አንተ ባንተ ሆኜ ሕዝብን አድናለሁ። አሜን። ምንም ብቻው ያለ ለሰው ድርሻ የለኝም ብሎ የነበረው ሰው እግዚአብሔር እኔ ካንተ ጋር ሕዝብን አድናለሁ እሆናለሁ። አሜን ብሎ እግዚአብሔር ብቻው ካለበት መልኩ አመጣ። የሚገርማችሁ በዛን ጊዜ ለጌዶን እንኳንስ ሕዝብን ለማዳን እስራኤልን ከፍልስጥኤማውያን እጅ ከሚዲያማውያን እጅ ለማዳን ምንም ያህል አቅም የሌለው ሰው እግዚአብሔር ግን እኔ ካንተ ጋር እሆናለሁ ካለ በኋላ ሕዝብን የመምረጥ መንፈስ ዕድል ተሰጠው። አሁን ሰራዊቶቹን ምረጣቸውና እኔ ካንተ ጋር እሆናለሁ፣ አንተ ከምትመርጣቸው ሕዝብ ጋር ሆኜ እስራኤልን ደግሞ አድናለሁ ብሎ እግዚአብሔር ሲናገር ጌዶን ሕዝብን ረጃጅሞችን፣ ጉልበት ያላቸው፣ አቅም ያላቸው፣ ገንዘብ ያላቸው፣ መሳሪያ መምታት የሚችሉትን ራሳቸው ሌላውን ደግሞ አሳዶ መያዝ የሚችሉትን እንደ ሥጋ አመራረጥ መረጠ ሰውዬ እና ግን እግዚአብሔር ጌዶንን ስመርጥ እንዲህ አይነት ሰው ካንተ ጋር ሲሆን ድል አልሰጥም፣ እኔ ካንተ ጋር እሆናለሁ ማለት ሰው ካንተ ጋር ሲሆን አይደለም። የሚገርም እኔ ካንተ ጋር እሆናለሁ ማለት ሰው ባይኖርም ብኖርም ችግር የለም። እግዚአብሔር ከኔ ጋር ካለ ከተማው የኔ ነው፣ መንደሩ የኔ ነው፣ ሀገሩ የኔ ነው። አሜን። የሚገርማችሁ እግዚአብሔር ካንተ ጋር እሆናለሁ ብቻ አይደለም፣ ሕዝብን እስራኤልን ጭምር ታድናለህ። አሜን። በአንተ ሆኜ ሕዝብን አድናለሁ። አሁን ተመልከቱ፣ ጌዶን ራሱ እንኳን ስለመኖር የማይረባው ሰው እግዚአብሔር እኔ ካንተ ጋር እሆናለሁ ካለ በኋላ በከተማቸው ላይ በጣም ታላላቅ ሰዎች፣ ጥበብ፣ ገንዘብ ያላቸው ሰዎች አሉ። እግዚአብሔር ግን የተናቀ ሰው የማይረባው ሰው ከተጣለበት ሊያነሳ ሲፈልግ አብሮነትን ያደርጋል። አሜን 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 አሜን። እግዚአብሔር አንድ ምናምን ሰው ሊያከብር ሲፈልግ የሚገርማችሁ የሰው ብዛት እንትና አይሰጥም። እግዚአብሔር ራሱ ካንተ ጋር ይሆናል። አሜን። እግዚአብሔር ራሱ ካንተ ጋር በሚሆንበት ጊዜ የኃያላንን መንገድ እየገባህ ምናምን አይደለም ገልብጠህ ትገባለህ። አሜን። የሚገርማችሁ ጌዶንን እግዚአብሔር እኔ ካንተ ጋር እሆናለሁ በሚልበት ጊዜ ጌዶን ልዋጋቸው ያላቸው ታላላቅ ሰዎች አሉ። ሚዲያማውያንን ማንም የማይደፍራቸው ሰዎች ናቸው። ነገር ግን እነዚያን ሰዎችን ለመዋጋት እግዚአብሔር እንደ ሕዝብ ብዛታቸው፣ እንደ ግመል ብዛታቸው፣ እንደ ሰረገላ ብዛታቸው አይደለም። የእግዚአብሔር ጌታ ምናምን ተነስቶ ነው የሚገለብጣቸው። ቀድሞ ስላየ እግዚአብሔር ስለማሸነፍ ችግር የለበትም። ሻና ካታካራጃና አሜን። እግዚአብሔር ቀድሞ የታየው ከባድ ነው ብለን የምንፈራቸው ጉዳዮችን ባንተ አሸንፋለሁ አስወርሳለሁ ካለ የዛ ጉዳይ የገንዘብ ብዛት ችግር የለበትም። አሜን አሜን አሜን። የሆነ ጉዳይ እግዚአብሔር አሳልፎ በእጅ ላይ ሊሰጥ ችግር የለበትም። ምክንያቱም አሸንፎ ጨርሶ ነው ይሆናል የሚለው። አሜን። አራት ሕዝብ ነው እሱ የመረጠው። እግዚአብሔር ግን 22,000 ሕዝብ ወደኋላ እንዲመለስ የፈራና የደነገጠ ሰው ወደኋላ ይመለስ በላቸው። ይህ ሕዝብ በዛ እንግዲያውስ ጌዶን ሕዝቡን
እንደኛ አስተሳሰብ እንደ ስጋዊ ቢያስብ የህዝብ ከኔ ጋር ቢኖር ያንሳል እንዲሁም ያንሳል ይጨመር አይነት ነገር አሰባል። እግዚአብሔር ግን የእንትና ርዝመትን አይፈልግም። እግዚአብሔር የእንትናን ገንዘብ አይፈልግም። ይሆናለው ካለ ገንዘብ ከሌለው ሰው ጋር ስለሚሆን አሜን። እግዚአብሔር አብሮነትን ያሳያለው ካለ ምንም በእጁ ከሌለው ሰው ጋር ህብረቱን ስለሚያደርግ አሜን። እኔ አለኝ የምትል ሰው ነው ትመለሳለህ። ምክንያቱም በእንሰርቼ ሰዓት ወርቅ ትለዋለህ። አትክልተን ተቅዬ ሰዓት ፍሬውን ሰበላ ትላለህ። እንዲሁም እንዲሆን እንዲሰራለት ትላለህ። ስለዚህ እግዚአብሔር ያላቸው ነገር ትምክህት በልጃ በልባቸው ላይ ላላቸው ሰዎች ድል አትሰጣቸው ማለት ነው። ኢየሱስ ጌታ አሜን። ስማ እግዚአብሔር ኩራት ትምክህት በልቡ ላለው ሰው ድል አልሰጠም። እነሱ ጋር አንተ ጋር ወንጀል ቢሆንም ድል አልሰጣቸው ማለት። ምክንያቱም እግዚአብሔር የሚፈልገው ኩራት ከልቡ ጋር ካለው ሰው ጋር ጌዲዮን እንዲሰለፍ አይፈልግም። ተጨባበጥና ትምክህት በልቡ ካለው ሰው ጋር አትዛመድ በለው። ኩራተኛ ጋር አትዛመድ በለው። እግዚአብሔርን ከማስቀድመው ጋር አትዛመድ በለው። ኢየሱስ ጌታ። ስለዚህ ጌዲዮንን እግዚአብሔር ሲመለከተው በራሳቸው ትምክህት ያላቸው ሰዎቹ ጋር ነው ጌዲዮን ነው። እንደ ጌዲዮን በእግዚአብሔር የሚታመኑ ሰዎች 300 ሰዎች ብቻ ናቸው በእግዚአብሔር ጌታ እና እግዚአብሔር ይህንን ህዝብ አጣራ። እንዴት ላጣራ? ህዝብ የሚመለስበትን ሜን ፖይንቷን ተናገር። የፈራና የደነገጠ ሰው ወደኋላ ይመለስ ነው። ምክንያቱም የሚፈራ ሰው ለእግዚአብሔር ድል ፈንታ አይሰጠው። ምክንያቱም እግዚአብሔር ይሸነፋል። ስለዚህ እግዚአብሔር ይህንን ህዝብ መልሷል እና ቤት ሰርቶ ሊያስመርቅ ሀሳብ ያለው ሰው፣ ገንዘብ ያለውን ሰው፣ ቁርጥሎ ያልደረሰው ሰው፣ ብዙ ስራ ሊሰራ አጀንዳ አድርጎ የተቀመጠ ሰው ዓላማውን ታርጌቱን ጦርነቱ ላይ ሳይሆን ድሉ ላይ ሳይሆን ቤቱ ላይ ባለው ጉዳይ ላይ። ስለዚህ እግዚአብሔር ይህንን ሀሳብ ያላቸው ሰዎቹ መልሳቸዋል። ህዝቡ ስሞኛል የፈራችሁና የደነገጣችሁ ሰዎች ፍሪ ነው በቃ ነፃነት አዋጅ ነው የሚነግራችሁ ተመለሷል። ግር ብሎ 22,000 ሰው ተመለሱ። 10,000 ሰዎቹ በእጁ ለቀሙ። እግዚአብሔር መጣና ሲያያቸው አሁንም የሆነ ያላቸው ሰዎች አሉ። አሁንም ይስበስማል። ጌታ ሆይ ሚዲያማውያን ቁጥር እንደ አሸዋ ቁጥር ናቸው። ፈረሶቻቸው ሰረገሎቻቸው እንደ ሰማይ ኮከብ ናቸው። ማን ይችላቸው? ኖ እኔ ከብዛት ጋር ሳይሆን ከጥራት ጋር ነው የሚሰራው። አሜን። አንተ ከፈራ ሰው ጋር አይደለም ከሚያምነው ሰው ጋር ነው። አሜን። አንተ የፈራ ሰው የራሱን እንጀራ ይበላል። ታውቃለህ፣ እግዚአብሔርን የማይታመን ሰው የራሱን ኑሮ ራሱ ይኖራል። እና እግዚአብሔር አየና ህዝቡን ቀንሷል። ጌዲዮን እንዴት ይቀንሳለሁ? እሺ ወደ ወንዝ አውርደው፣ ወደ ወንዝ አውርደው እንደ ውሻ ተንበርክኮ በእጃቸው ውሃን የሚጠጡ ሰዎችን ቁጥራቸውና ለየብቻ አደረጋቸው። መሳሪያን አስቀምጦ በጉልበታቸው ተንበርክኮ ቀጥታ እንደ በሬ የሚጠጡትን ለየብቻ አደረጋቸው እና ለየብቻ ሲቆጥር የሚገርማችሁ ከ10,000 ሰዎች 300 ሰው ብቻ ነው በእጅ እንደዚህ መሳሪያ በእጅ ሰው በእጅ እንደዚህ የሚጠጡ ሰዎችን ሲቆጥራቸው 300 ሰዎች ናቸው። ጌታ ሆይ በቃ ከነዚህ ጋር ነው ሰራው። አሜን አሜን። ከነዚህ ጋር ነው ሰራው። መሳሪያ ሰይጣን በቃ መልሳቸው። ይሄ ወደ ኋላ ይቅር። 700 ስንት ናቸው ይቀሩ? ታውቃላችሁ? 9,700 ሰዎች ተንበርክኮ ነው የጠጡት። እግዚአብሔር ሲያያቸው እነዚህ ሰዎች ለእግዚአብሔር አልተመቹም። የሆነ ነገር አለባቸው። የሆነ በራስ መተማመን አለባቸው። በእግዚአብሔር መተማመን የለባቸው። ዘና ብሎ የሚጠጡ ሰዎች፣ ስንፍና በልባቸው ላይ ያሉ ሰዎች ለጦርነት የማይሆን ከታች ያለውን ቃል አላነበብኩላችሁ በአፌ ነግራቸዋል። እና እግዚአብሔር ጌዲዮን እሺ አሁን ከዚህ ወጥተ እነዚህ 300ቱን ይዘህ ወደዛ ውጣና በሌሊት ወደ ሚዲያማውያን መንደር ወርደህ እነሱን አዳምጠህ ተመለሳቸዋል። ሊያዳምጣቸው ጌዲዮን በእግሩ ተራምዶ ወደ ሚዲያማውያን መንደር ሌሊት እግዚአብሔር ለሚዲያማውያን ሰራዊት አለቃ ለአንዱ ህልሙን አመጣ። የግብፅ እንጎቻ ተራሮቹን እየተንከባለለች መጣ። ግብፅ እንጎቻ እየተንከባለለች መጣ። ሚዲያማውያንን ድንኳኑን አፈረሰች። ከዛ ግራ ተጋባና ጌዲዮን በንጋታው እነሱ ጋር ደርሶ ቁጭ አለ። ተቀምጦ እያዳመጣቸው እያለ አንዱ ነፍሱ ተንፈራ። የሆነ ነገር አይቼ ነፍሴ ተጨነቀቻል። ምን ህልም አይቻለሁ? ምንድን ነው? የሆነ ግብፅ እንጎቻ ነበረች ከተራራ እየተንከባለለች መጣ። ድንኳናችን አፈረሰች። ከዛ ወይኔ ያለ ሁለተኛው ጓደኛው ወይኔ ያለ ይሄማ የጌዲዮን ጦር ነው።
እኛ እናውቃለን። ከዛ ጌዲዮን ሰምቶ በፊታቸው ላይ ተንበረከከና እግዚአብሔርን አመሰገነ። ተመልሶ ሲመጣ እግዚአብሔር ለ300 ሰራዊቶች መሰረት አጠቁ፣ መጥፍ ፋንጅ ምናምን ታጥቁ አላለ። እግዚአብሔር ችቦን ያዙ፣ ይኸውላችሁ እንስራን ያዙ፣ ቀንደ መለከትን ያዙና ተራራ ትወጣላችኋል። 300 ሰራዊቶች መሳሪያ የሚገርም ለጦርነት የሚንሳው እሞታለሁ እገላለሁ ብሎ ነው የሚሄደው። እግዚአብሔር እሞታለሁ እገላለሁ ብሎ የሚሄዱ ሰራዊቶቹን ኖኗል። መሳሪያ ለእናንተ ያስፈልጋችኋል። እንስራ ተሸከመዋል። እንስራ ተሸክመን ምን እናደርጋለን? ዝም ብላችሁ ተሸክመዋል። ምክንያቱም እግዚአብሔር በእንጎቻ ገልብጧቸው ስለነበር። እግዚአብሔር በእንጎቻ ሚለውያንን ገልብጧቸው ስለነበር። አሜን። ዱካናቸውን አፍርሰው ስለነበር ያንተ ጠንካራ ምንም ጓድ ባያስፈልግም እግዚአብሔር ይሆናለሁ የሚለው ሰው በእንጎቻ መልክ መጥቶ ይገለብጣል። አሜን። እግዚአብሔር አብሮነቱን አሳያለሁ የሚለው ሰው ምንም ድሩሮ ሳትባይኖረው እግዚአብሔር ሊያስወርሰው የሚፈልግበትን ሀገር ከተማን አሳልፎ ሊሰጥ ከፈለገ እንደ ሞቻ ይመጣል፣ እንደ ትንሽ ነገር ይመጣል። በይልን መጥቶ ጠላቶቻቸውን አስደረግጧቸው፣ አስፈራርቷቸው አንችላቸው እስከሚሉ ድረስ እግዚአብሔር በይል መጣቸውና ስንቱና እንዲለብሱ አደረጋቸው። ቀኛችሁን ስሙ አላውድላችሁ ስዋይ መካከል አንድ ሰው አያ ምንም የለኝም ማንም የለኝም ለሚለው ሰው እግዚአብሔር ነገሥታቶች የተቀመጡበትን ከተማ አሳልፎ ይሰጣል። ኃያላኖች ያሉበትን መንደር እግዚአብሔር አሳልፎ ይሰጣል። አሜን። ምንም ባይኖርም እግዚአብሔር ሊያስወርስ ይችላል። ሰላሜና ወይ ይችላል ነው የጌዶን አምላክ አሸንፏል ብላችሁ አሜን። እና የጌዶን አምላክ አሸንፏል ብላችሁ ስትጮህ እነሱ እርስ በራሳቸው ይገበላለጡና አንዱ በአንዱ ላይ ይተኩሳሉ፣ ካልሆነ ይወጣሉ። አሳዳችሁ እስከ ዮርዳኖስ ወንዝ ሳይደርሱ እጅ ፍንጅ ትጨብጣላችሁ። አሜን። እጅ ፍንጅ ነፍሳችሁ ቀጥታ ይይዙታላችሁ። አሜን። እኔ አንድ ቃል ልሰጣችሁ ነው። ቀኛችሁ ስሙ። በጌታ በኢየሱስ ስማ። አንተ ምንም ተካሰከሰ በቀበሌ በወረዳ በፈቃድ በምንም ከሰብ ማትችለው ሰው እግዚአብሔር በትንሽ በሆነች ርስትን አሳልፎ አሜን። ስማ፣ ርስትን አሳልፎ ይሰጣል። አሜን። እኔ ታይኛ በዚህ ወይ መካከል የተወሰኑ ሰዎች ላይ መንፈስ ቅዱስ ማንም የላቸው እኔ እዋጋላቸዋለሁ። አሜን። እሰጣቸዋለሁ። አሜን። አንተ ትገባለህ። ርስት ለሌላ ሰጣት። አሜን። ስማ፣ በረከትን ለሌላ ሰጣት ነው። አሜን። ሳኞ ጀምሮ ትራመዳለህ፣ ታባርራለህ። አሜን። ትራመዳለህ፣ ታስጥለዋለህ። አሜን። ትራመዳለህ፣ ታሸንፈዋለህ። አሜን። ትራመዳለህ፣ እጇን ጌታቸው አሜን። አንዳንድ ሰዎች ላይ ያለ መንፈስ ቅዱስ እንዲህ በላቸዋል። ምንም ሳይዋጉ ስለ እነሱ ድል ያዘጋጃል። አሜን። ነገር ስለሚናገር ይላል ነቢዩ አልሳይ ነገ በዚህ ሰዓት በዚህ ከተማ ላይ ዱቄት ይሸመታል ብሎ በተናገረ ጊዜ የንጉሱ ደብዳቤ እንኳንስ ሰማይ መስኮት ቢከፈት ይሄ በዚህ ከተማ አይሆንም። ህዝብ ወራው ላይ ሞቷል። የሰማይ መስኮት ቢከፈት እንኳንስ እንዲህ አይሆንም። ነገ በዚህ ዱቄት በዱቄት ይሆናል ብሎ ተናገረ። እሱ የተናገረውን የእግዚአብሔር ሰው የተናገረውን ቃል የንጉሱ ጀንደርሞ አልተቀበለም። ነገር ግን አንድ ትልቅ መልእክት ይወጣል። ይኸውልህ ይሄ አይሆንም ያልከው ሰውዬ ስማ፣ ነገ በዚህ ሰዓት ይሆናል ባንዲታ ያለ እንጂ ከዛች አትቀምስማል። ያንተናቆት ወይ እችሱ ያንተናቆት ወይ እግዚአብሔር ለምጻሞች 4 ለምጻሞች ደጅ ላይ ነበሩት ይላል። እነዚያ ሰዎች እርስ በራሳቸው ተነጋገሩ ይላል። እዚህ ብንቀመጥ ራብ ነው ይገለናል። በሽታችን ለምጻችን እንኳን ብንቀመጥም ይገለናል። ስለዚህ ከዚህ ይነሳና ወደ ሶሪያ ልሂድ። እንዲሁም ሞትን እዚህ ስለማይቀር ሶሪያ ላይ ጥጋብ ስለነበረ እዛ ሄደን ካበሉን እንበላለን፣ ከገደሉን እዚህ ሞት ስለሆነ እዛ እንሞታለን ብሎ ተነሱልናል። ነገር ግን እየሄዱ ተስማምቶ እየሄዱ እያለ ገና ሶርያውያን ድንበር ሳይደርሱ እግዚአብሔር የነቢዩን ቃል ሊያጸድቅ ስለፈለገ የአራት ሰዎቹ ለምጻሞች የሚራመዱትን የእግራቸውን ኮታ የሰረገላ የብዙን ሰራዊት ሰረገላ ድምፅ አድርጎ ሶርያ
እረፍት እንዲሆንላቸው ለማን እንደሆነ ያላውቅም። እግዚአብሔር አምላክ በዚህ ሳምንት ላይ ርስታቸው ላይ የተቀመጠውን አስነሳለሁ። አሜን። ኑሯቸው ላይ የተቀመጠውን አስነሳለሁ። አሜን። ርስታቸውን ሊቀበሉ ሊገቡ ያሉትን ወደ አሕዛብ መንደር ቢሆንም አስገባቸዋለሁ። አሜን። እነግራለሁ በኢየሱስ ስም ታስለቅቃለህ። አሜን። ይኸውልህ ተዋግተህ ሳይሆን ተራምደህ። አሜን። አቅም የሌለው አረማመድ ዝም ብለህ ትራመዳለህ። እግዚአብሔር መልቀቅ ያለበትን ያስለቅቃል። አሜን። መንደሩን ያስለቅቃል። አሜን። ከተማውን ያስለቅቃል። አሜን። ገንዘብን ያስለቅቃል። አሜን። አሜን። በጌታ በኢየሱስ ስም አስለቅቃል። አሜን። በጌታ በኢየሱስ ስም አስለቅቃል። አሜን። ያሱን ኢስራኤል ተንቀሳቀሻል። አሜን። ምንም ይኸውልህ እንደማለት ቢሆን ተንቀሳቀሻል። አሜን። አቅም የሌለ ነገር ይዤ ቢሆን ተንቀሳቀሻል። አሜን። ከሰዎች እይታ አቅም የሌለ ሰው መስላለሁ ተንቀሳቀሻል። አሜን። ምንም የማይችል ሰው መስላለሁ ተንቀሳቀሻል። አሜን። እዚህ ላይ ያለው ሰው ተለቅቃለሁ። ምንም ሰዎች ባንተ ላይ አሸናፊነትን ድምፅ ባያወሩም እንኳንስ ትንሽ በቁጥርም ትንሽ በእይታም ትንሽ በትምህርትም ትንሽ በገንዘብም ትንሽ ሰው ሆነ በኢየሱስ ስም ከነገ ሰኞ ጀምሮ ተንቀሳቅሳ አያለው ተንቀሳቅሳ የምትገባበት ሁሉ ላይ ድል ይገጥማል። የምትንቀሳቀስበት ሁሉ ታስጥለዋል። ትገባለህ፣ ትወርሰዋለህ። ትገባለህ፣ እዚህ ጋር ትመጣዋለህ። ስማ መዝሙረ መጽሐፍ ላይ ምዕራፍ ቁጥር 7 ላይ ምንድን ነው የሚለው? እነዚያ በሰረገላቸው ይታመናሉ፣ እነዚህ በፈረሶቻቸው ይታመናሉ። እኛ ግን ሁሉም በሚችለው በእግዚአብሔር ስም ከፍ ከፍ እንላለን። እነዚያ ተሰናክለው ወደቁ፣ እኛ ግን ጸንተን ቆመን። እኔ ለአንድ ሰው ይሄ መልእክት አስተላልፋለሁ። ስማ ምንም ጉልበት የለም፣ ግን የሆነ አንተን ከፍ የሚያደርግ ኃይል አለ። ከቆምክበት ከፍ የሚያደርግ ካለህበት ደረጃን የሚቀይር ኢየሱስን ጸልያለሁ። ተቀይረሃል። አሜን። ቁጭ በል። ሃሌሉያ። አሜን ነው። ነገር ግን ለምን ትወጣላችሁ? ችቦ ይዛችሁ ለምን ትወጣላችሁ? ቀንደ ምልክት ይዛችሁ ለምን ትወጣላችሁ? እንስራ ይዛችሁ ተብሎ ብትጠየቁ መልስ የላቸውም። እግዚአብሔር ከእኛ ጋር ሆናለሁ ስላለን ነው ነው ስለ ሰው ብለህ ምናምን ታወናት አትታመን። በሰው አትታመን፣ አትደገፍ። የሰው አቅም በሰዓትም ገንዘብ ምንም አይቶ ነው አንተ ጋር መሰረት ይችላል። በእግዚአብሔር ከታመንክ ግን ደካማው አንተ ሀገርን ትወርሳለህ። አሜን። መጽሐፍ ቅዱስ ሲናገር እንዴ በእግዚአብሔር ታመን፣ ተስፋም አድርገው ታምነን ተስፋ አሜን ነው። መዝሙረ 37 ላይ አላነበባችሁ? አትቅናይ፣ ከፋጣሪዎቹ ላይ አትቅና፣ በእነሱ አትቅና ካለ በኋላ በእግዚአብሔር ግን ታመን፣ የልብን መሻትን ይሰጣል። ዳዊት ወደ 25 ቁጥር ላይ የወረደ ምናምን ተባለ ወለመስ አለቸው ጻድቅ ስልጣን ዘሩ ይሁን ስለምን በዘመነ አላቸው። አሁን በእግዚአብሔር የሚታመን ሰው የሚመስል እዚህ ከተማ ላይ እዚህ ዓለም ላይ እግዚአብሔር የሚሰጠው ርስትን የሚወስድ ሰው ሌላ የለም። በእግዚአብሔር ታመን፣ ዘመን አሜን። በልና በይቀጥል አሜን። ቀኛችሁ ከፍ አድርጉ። የሚገርማችሁ ብዙ ነገር አልያዝኩም ብላችሁ አትጨናነቁ። አላስፈላጊ ያልሆነ ነገር ሁሉ ሊቀነስ ሞላ ይችላል። በእግዚአብሔር ጌዶንን ህዝቡን አመስፋልና ቀንሽ ያለው እንዲሁም ቀንስ እያለ ነበር። ከትንሽ ሰዎቹ ጋር ድል ይሰጣል። ዘመድ አዝማድ ላይደግፍ ይችላል። ቢኖሩ ለአንተ ድል ላይመጣ ይችላል። እግዚአብሔር ግን ካንተ ጋር ካለ አንተ ትንሽ ሰው ታላላቃን ኃያላን ማስተዳደር ትችላለህ። አሜን። በኢየሱስም ጸልያላችኋለሁ። በኢየሱስ አሸናፊ አሜን። ድል በእጃችሁ ላይ የሚገባ አሜን። በዚህ ሳምንት ላይ ሆኖላችኋል። አሜን። በዚህ ሳምንት ላይ አስገራሚ ነገር ሆኖልሃል።